ሲልም ነው አኪስት አንድ ጥያቄ ጠይቅ ይላል። ከዛ ድሮ ድንጋይ ዳቦ ነበር። ካሜራማን ነው በነገራችን ላይ ሹፌር ካሜራማን ብዙ ነገር እሱ ቪዲዮ ይሰራ ደግሞ እሱ ካሜራማን ሹፌር ነው። ሹፌሩ ያለው ካሜራማን ነው። አይታችኋል ይሄ መኪና ላይ ያለው እንትን። ሰላም ዩቲዩብ። በዛሬ ቪዲዮ እንግዲህ ከያዘው ፋሚሊ አንዱ የሆነው ከአማን ጋር እንላለን ውሎ አብረን ነው እናሳልፋለን። እንግዲህ አሁን ከቤቱ ጀምሮ እስከ ማታ ድረስ ያለውን ነገር ውሎ እንግዲህ ያሳያችኋለሁ። ተከታተሉ። ሰብስክራይብ ያደርጋችሁ የትም እንዳትሄዱ። የትም ብዙ አለፍልፋችሁ እንግዲህ ወደ ቤቱ እንግባ። let's go እንግዲህ ይኸውላችሁ ጋይስ ይሄን ደረጃ እየወጣ ነው። ትንሽ አርፈጅበታለሁ። ራሱ ሀሳቤ የነበረው ከእንቅልፉ ሳይነሳ ለመቀስቀስ ነበረ፣ ግን እኔ ትንሽ አረፈርኩኝ። ተከታተሉ። ደርሰናል እንግዲህ ጋይስ። አይ ቲንክ አልጻፍኩም ቤት አልጻፍኩም ብዬ አስባለሁ። አረ ምንድነው መንገድ ላይ ሰው መቆም አለበት፣ መንገድ ላይ። አንተ ቆይ 3 ሰዓት ብለህ በታፉ በእናትሽ ያዘው። እንዴት ናችሁ? እንዴት ነው አለን። እዚህ ጋር እንግዲህ መጣ ሰዓት ላይ ካልታቆ ከባድ ነው። አረ መገናኛ ላይ ታክሲ ያገኛለሁ ብዬ ነበር። አይሆንም በቃ በሬ መጣሁ። ዝም ብዬ እንዴት ናችሁ? አባቴ ያስጨነቃችሁ ታዲያ በቃ ምን አባቴ ልብስ ላውስ አማን ያውት ፊቷን ይኸውላችሁ እንግዲህ ለበስ አድርጋ የጠበቀችን ሀሳባችን የነበረው ከእንቅልፍ ለመቀስቀስ ለመበጥበጥ ነበረ። ላይቭ ነበርክ ደግሞ ዛሬ አደ ቦስ ጊዜ ባቲ አንቺ ልኛ እንዴት ነሽ? በቃ ምን አባቴ ላድርግ። ያው አንቺ ማሻአላህ ቴንክ ዩ አንተ በጣም ጥሩ ሰው ነህ። አይባልም አልተማርክም? የሸጡን ቪዲዮ አላየህ? በመጀመሪያ ላይ ሰብስክራይብ አድርጉ አይባልም። አዎ ደህና ይባልም እንደ ቪዲዮ ከታየ በኋላ መጨረሻ ሊያልቅ ሲል ሰብስክራይብ አድርጉ አይባልም እንዴ? ያረጋችሁ እኔ እኮ ዝም ብዬ ነው በየሰዓቱ ሰብስክራይብ ይሰጣችኋል። በጣም ይቅርታ አድርጉኝ። ከዚህ በኋላ የሚደረገው እንዴ ቪዲዮን አይተው ቪዲዮን ከወደዳችሁ ሰብስክራይብ አድርጉ። አየ የሜ እንግዲህ አሚቲ ስራ እያወራሽ ነው። የምትሰራውን ቪዲዮ ከአሁኑ ስኬጁል አድርጎ ነው የሚወጣው። ዝም ብለው በጣም ቪዲዮ ስኬጁል አድርገው እንዴት እንደሚሰራ ምናምን ያለውን ነገር ፕሮግራማችሁ ነው የሚሰራውና አንድ ሌላ ትምህርት አግኝተናል ማለት ነው። ያው እንግዲህ ጋይስ እየወጣን ነው። ወተናል እንግዲህ ጉዞ ወዴት ነው? ወደ 22። እሺ በመጀመሪያ ምሳ ይበላ። ምግብ ካልተበላ አይሁን፣ መበላት አለበት። በጣም ልክ ነው ይሄ እንዴ። ከተበላ በኋላ ነው ህይወት የምትነቃው ከምግብ በኋላ። ስለዚህ አማኒ ከእንቅልፉ ተነስቶ ልብሱን ቀይሮ ምግብ ነው ይበላል። እና ታርግላም ጂም ግን ሰርቷል። ስላልቀረስኩት ሰርቷል። ገፍቷል፣ የሆነ ነገር ገፍቷል። እና ከስተናል እንጀምራለን። ደግሞ ሀብታም እንዳልመስላችሁ ጂም ገብቼ በልቼ ከዛ ውሎ ስታዩ ያው የተመረጠው ውሎ ስለማሳያችሁ ሀብታም ውሎ ይመስላችሁ ይችላል፣ ግን ሲጀመር ሀብታም ነው ልጁ። አዎ ፈጣሪ ይመስገን በጣም ጤነኛ ነኝ። እየኖርኩ ነው በሰላም። ታዲያ አባቴ ብቻ እየሄድን ነው። እናንተ ብቻ ምንድነው ለልጁ ማለት እንዲበረታታ እንዲጠነክር ኮሜንት አድርጉ። በጣም ለሰው ልጅ እና በተለይ ደግሞ ለሶሻል ሚዲያ ሰው ኮሜንት በጣም ወሳኝ ነገር ነው። ኮሜንት አድርጉለት። ምንም አይስተትም ይሁን ወይ ደግሞ የተመቻችሁ ነገር ካለ በኮሜንት ግለጹት። ያኛው ከኋላ የተደበቀ ፌመስ ነው እንዳይታይ። አባ ፌመስ ስለሆንክ ሸፈንኩ ፌመስ ስለሆንክ ሸፈነዋል። የሳይ እና ኮሜንት በጣም ወሳኝ ነገር ስለሆነ ኮሜንት እያደረጋችሁ አስተያየት ስጡት። ወይ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ከእናንተ ቢጠበቀው እሱ ለምን ምንም አትሉት ግዴታ ማድረግ አለበት። እናንተ ከባድ ነገር ቻሌንጅ አሉት። እኔ አደርገዋለሁ። በቦክሰር ሂድ ብቻ እንዳትሉኝ እንጂ እኔ አደርገዋለሁ። በቦክስ ነው ችግር የለው ያደርገዋል። እናንተ ብቻ ፍቀዱና አደርገዋለሁ። እናንተ ግን ከባድ መልስ ምት ሽልማቱ ከባድ ነገር መሆን አለበት። እንደዛ ካደረግላቸው እነሱ ከባድ ነገር እንትን ማለት አለባቸው። ማን ይጠራስ? ምን አውቅ የጠራ በተነሰኝ ነው ፈምሰሻለ ካሁን ይገርማችኋል። ተጠርቼ ነው ይኸውላችሁ ያር እንግዲህ ጋይስ ተከታተሉ። የተምታችሁ ተማናችሁ ያው ጋይስ እንግዲህ ወርደናል። በዚህ ተፋሽ ራሱ አንድ ደርሰናል። ዝም ብለን ኩቺና
ዝም ብለን አዲስ ነገር እንሞክርስ። እስቲ ማን ሄድበት ማን ገባበት የለ። እኔ እንደው ከነሱ ጋር ገባው ማልገባበት ያው ከእነ አማኒ ጋር ገባው ነኝ የማያስገቡኝ ቦታ የለም። እስቲ ገባኝ የት ጋር እዚህ ጋር ኢንትሮ እንሰራለን። ኢንትሮ ምን ጋር እንሰራለን? ኦኬ ለየት ባለ ቪዲዮ በ60 ፕሮ ማክስ ተመልሰናል። ስልክ እንዴትም ብለን ገዝተናል ስላችሁ ደግሞ ባስ ማንንም አይሰማም። አዲስ ነገር ምንድነው ካላችሁ አዩብ 60 ፕሮ ማክሱን ይዟል። እኛም ደግሞ እዚህ ምን አለ የጤፍ ፒዛ። እኔ እንደምታውቁት ሰሞኑን እያከታተልኩ ያለሁት የቆጮ ፍርፍር ምናምን የጤፍ ጨጨብሳ የተለያየ ነገር ነበር። ዛሬ ደግሞ በጤፍ ፒዛና ሽሮ በክትፎ አሰቃየን እኮ እየከተትኩ በቪዲዮ ላይ። ኧረ ተው እንግዲህ እኔ ምንም ማድረግ አልችልም። የእሱ እንትን ነው አሪፍ ነው ብዬ አስብ። አዲስ እንግዳ ደግሞ አለ። ከባድ ዩቲዩበር አለ እዚህ ጋር ወሳብ አለን ያዘው እያለ ይሄ የእሱ አካውንት ነው ማለት ነው። የትኛው? ይሄኛው ወደ እሱ ጋር ነን አሁን። ቅድም ያሳያችሁ አካውንት የእሱ አካውንት ነው። እየገባችሁ ሰብስክራይብ አድርጉት እውነት። እና በቃ ያበደ ነገር ጠብቁ። ያበደ ነገር ነው የሚሰራው። ገብታችሁ ቼክ አድርጉትና ከዛ በኋላ መታችሁ ኮመንት ላይ ልክ ነው አይደለም በሉ። ከዛ በኋላ ከተሳሳትኩ እንግዲህ ይቀጣለሁ፣ ካልተሳሳትኩ እንግዲህ ሰብስክራይብ ታደርጉታላችሁ ሄዳችሁ ማለት ነው። ይመቻችሁ። አሁን ወደዚህ ሰውዬ ስንዞር አጎቱን ከሸኘ በኋላ በቃ መነጽሩን ብትሉ አይፎን አለ፣ ስልኩን ብትሉ አዲስ ጃኬት ነው ጉዲ ነው። ቆይ እግሬን ከፍ አድርገህ ጋይስ ምግባችንን አዘን ስታርተር መጥቶ ነበረ። እኔ ቪዲዮውን ሳልቀርጽ ፊክስ ረስተኸው ወደ አላስችላለኝ። ምን ላድርግ? እኔ ግን አውቄ ጠበቅኳቸው። አያችሁ አንተ በጣም ጥሩ ሰው ነህ። የሱ ፋሚሊዎች ወሬ ሰብስክራይብ አሁን ከ3000 አሁን አስበኳል። አንተ ጋር ሲመጡ ከ3000 ሰብስክራይብ 3000 እንዴ ያበደ ነው። አንተ እኮ ስንት ነው? 2900 2800 ነው ያለው። በጣም ብር ነው የሚሉት ታውቃለህ። እንደዚህ አይነት ፋሚሊ ነው ያስፈልግ። yes ይመቻችሁ። ያዘው ብለናል። ያዘው እንደውም ከኔ ወደ እሱ መምጣታችሁን ማውቀው በምንድን ነው? የእሱ ኮመንት ላይ ያዘው ፋሚሊ የሚል ከበዛ ከኔ ነው የመጣችሁት ማለት ነው። ያዘው ፋሚሊ ከእኛ ቲም ነው የመጣችሁት። አማኒ ያዘው ብላችሁ ኮመንት ያዘው ብላችሁ ከጻፋችሁ በቃ ከኛ ፋሚሊ ነው የመጣችሁት ነው። አይ ይመቻችሁ። እንጠብቃለን። ጋይስ ምግባችን መጥቷል። እንግዲህ ይኸውላችሁ ያዘው ሽሮ ከነ ወታደሮቿ ሰብሰብ ብላ መጣ። ኧረ ብሉ የአማኒ ፋሚሊዎች እንብላ ጋይስ። አሁን ከዛ የሚያር ምግብ አሁን ይቺ ብቻ መቅረት አለባት ብለህ ታስባለህ? ምን ጊዜም ቀዳሚዎች ሽሮ ይባል ነበረ፣ ግን ኋላ ላይ መሆኗን ራሷ የራሳችሁ ባለቤት አባት ቀርቷል። ሲጀመር ሽሮ ትቸኩላለች። አቸኩይ ተስተባር አሰማም ወዳችን ትንሽ ቦታ ይሳል፣ ግን ትንሽ ይቀራል። ትንሽ አረባ ቀኒ በጣም በግብ ያለው የሚሞክረው እንደ ፒዛው እንደ ዋናው ለሷ እኮ ነው ያውቃል ብሎ አረባ ቀኒ ተመቸኝ በጣም ታዲያ ፍረጅ ምግብ ይወዳል። አረባ እኔ ሀገሬን የምወድ ሰው ነኝ። አሚት እኮ ነው ስሜ ህንዳይ እኮ ሀሚት የሆነ የቅዱስ ቤት አለ ኮናርክ ምን ህንድ። አረ ብራዘር እኮ አይቻ ቪዲዮ እኮ በጣም ተከታታይ ነኝ ታውቃለህ። በጣም እናትህንም አባትህንም አክስትህንም ወንድሞችህን እህቶችህን አይቻለሁ። ኮናርክ ሄደን እሱ ቤት ማለት ህንድ ቤት ሄደን አሁን የኔ ቤት ብቻቸው ኮናርክ ባይዘው የዚህ ልጅ ቤት ነው ጋይስ። እና ሄደን እዛ ያዘዝን ሰላም ምናምን ተባለ አለ። ከዛ አሚት ይላል ዲሃሚት ህንዳዊ ነው ምናምን ነገር አለ። እግዚአብሔር ያው ስሜ አሚቲ ያዘውና በነሱ አንተ አሚት እንዴ ህንዳዊ ምናምን በዛ ዘለኩ። እኔም ደግሞ ምንድነው ሰላም ምናምን በእንደኛው አለ ምንድነው ህንድነኝ ተዛው ተባለ። የቅዱስ ቤቷን ሄዳለሁ ምንድነው ባለ ህንድ መኪናው ስገባ ምንድነው የቅዱስ ወንድም ነው ግን መኪናው ብሬዝ ባለክ ደግሞ በቃ መንት ይሆነ በቃ
ፊዛችን ጋር ደግሞ እየጠበቅን ያለ ነው። ውሃችን ቀረሰ በላነ ጠጣነ። አሁን ፊዛውን እንበላለን። ሲልም ነው እሱ ጀመጀም በና እኔ ደግም እየከፈትኩት እንደው እዚህ ዋስል እስቲ ማይል ሲልም ነው። ይሄ ከአይኑ ድፍርስ ብሎና የምር ለቪዲዮ የሚጠቀመው እየመሰለኝ ያለው ወይስ እግዚአብሔር አኪስቴ ሲልም ነው ከዛ በስከ የቱ ፓርት እንደሆነ ታውቃለህ? አኪስቴ አንድ ጥያቄ ጠይቅ ይላል። ከዛ ድሮ ድንጋይ ዳቦ ነበረ። ዛሬ ሲያስመረጣትን ከለሚኩራ አንድ ፓስ ኢኔስ ቡታማና ለሺፕ ያገኘች ተባለ ኢንትሮዲዩሰር ፕሬዘንት ዩሰር ፍሪስቴል ማይ ኔም ኢዝ ኖቤል አይ አም ፍሮም ለሚኩራ ስቱደንት ቢግ ሴሌብሬሽን ይሄ ኖቤል ዋት ኢዝ ዘ ሚኒንግ ኦፍ ባዮሎጂ ባዮሎጂ ኢዝ ዘ ብራንች ኦፍ ሳይንስ ክላክ ነው and this life protection let's see protect us conscious my life በጣም ጸድ ናቸው እነዚህ። ስሚኝ ምንድን ነበር ዘፈኑ? ምን ዘፈናቸው እነዚህ? ማማዬ ቬሪ የነሱ እኮ ራሴን መረስኩኝ ሰራንበት እኛ ዳንስ እኮ። አዎ እናንተ ነው እንትና ናቲ ነው ፖስት ያደረገው። ኦኬ በእንትኑ ነበር ያየሁት እኔ በቢቱ ምናምን በተሰራው በቢቱ በጣም ያምራል። ወይ ሰው ጋይስ እንግዲህ ፒዛው ሲመጣ ደግሞ አሳያችኋለሁ። እኔ ሽታውን አልጨርኩትም። ማን ጠቅም ያልነበር እንዴ? አይ አሁን ቦሪ ያጠፋኩ ይሄን እኮ ካለበለብኩት ደግሞ ታውቃለህ፣ ጠገቤ ነበርኩ ጋይስ፣ ግን ልበላ ነው ሁላችሁም። ያው ፒዛው የጤፍ ፒዛ ነው። ጤፍ ነው የቂጣው የሚሰራው በጤፍ ነውና አሚቲ እስቲ ሞክራት እስቲ። አንቺ ካሜራማን ሰላላት ለዛ እንደዚህ ነበር ስታስቃይ የነበረው። ግን ባይ ዘ ዌይ እዚህ ቤት ውስጥ ያየሁት ነገር ምጣቃለ ቲም ወርክ ነው። በቃ ያዞ ፋሚሊ ቲም ወርክ ነው። ካሜራማን ነው በነገራችን ላይ ሹፌር ካሜራማን ብዙ ነገር እሱ ቪዲዮ ይሰራ ደግሞ እሱ ካሜራማን ሹፌርም ነው። ሹፌሩ ያለው ኦኬ ካሜራማን ነው። ቻ አይታችኋላ? ይሄ መኪና ላይ ያለው እንትን በጣም መኪና ይወዳል። ቅዱስ እስቲ ሞክር። ፈርስት ቴስቲንግ ካንተ እንጀምር እስቲ። የመጀመሪያ ይቀምሻል። ምንድን ነው? ጥቁር ነው ከታች እኮ ጤፍ ነው። ጤፍ ስለሆነ እኮ ነው። እስቲ ለፋሚሊዎቹ እያሳየ ነው። አማኒ ጥቁር ነው። አያችሁ? እስቲ ተብዘገለገለገ ያበደ ነው። ብሉ በላለ ይሄንን በምንድን ነው የማውቀው? እቤት ሳስቸግር በፊት ልጅ ሆኜ ገንፎ ካልተሰራልኝ ብዬ አስቸግራለሁ። ቤት ትወዳለህ ገንፎ? አዎ በጣም ወድና ዱቄት ሳይኖር የጤፍ ምናምን ነገር ምናምን የእሱ ጣም ነው የመጣብኝ። የገንፎ የጤፉ ዱቄቷ ነች የመጣችብኝ። ፍላሽ ባክ ይላል ይኸውላችሁ። እኛ ደግሞ እንሞክረው። ሶ ጋይስ እንግዲህ እንዴት ነው ብሏችን? አሪፍ ነው አይደል? ወዳችሁታል? ሶ ምግባችን እንግዲህ እየበላን ነው፣ ተጨጨጨጨጭ እያለን ነው። ሶ ሰብስክራይብ ማድረጋችሁ እንዳረሱ በዚህ ላስቶታችሁ በዮ አረዚ ምንድን ነው ደግሞ በጣም የምትወዱትን ነገር ካሜራስ ቢገባ ችግር የለውም። ቅዱሳን ናገረው እንጂ ከባድ ሰማ። ሪአክሽን
በነገራችን ላይ እዚህ ተነስተን የመጣልን ጊፍት ነው። እዚህ ጋር ጃኒ ግሩፕ ብሎ ነው ወላይ የተጻፈው። እዚህ ጋር ጃኒ ግሩፕ ተብሎ የተጻፈው በጃኒ ስም ያዘው ብለናል። አበባው ግን ለብቻ ተብዬ ነው። አበባው ለብቻ አምናገር ለብቻ ብላ አበባው ለብቻክ ነው። ቢጫውን ለቅዱስ ለመላሜን መግለጫ ነው። ለቅዱስ ለምንም እያችን እዚህ ጋር ደግሞ ደብል ተቻለ። እሺ ምን አለ ያ ደብል ተቻለ። እዚህ ጋር ማንም ይጠጣው። እሺ ማን ይጠጣል? በቃ ለሐሳብ ሰው ጋይስ በጣም ያበደ ምግብ ነበር። በጣም ሰድ አይደል? አማን በጣም ተመችቶናል። ቀድመን ያያችሁትን ምግብ ሽሮ፣ ክትፎ፣ አይብ፣ ጎመን አንድ ላይ ነው። ከዛውን ደግሞ የጤፍ ፒዛ በጣም ያበደ ነው። አሁን ወሬ ነው የምንሄደው። ፀጉራችን ከርከም እንበል ፏፏፏ አሚቲ ፏፏፏ ትላለች። ከዛ ፀጉራችን ስንጨርስ ደግሞ እዚሁ 22 ላይ ደግሞ እንትን አለን። ፀጉር ቤት አልኩኝ፣ ጫማ ቤት አለ። የሆነ ቪዲዮ የምትሰራለች፣ እሷ ቪዲዮ እንሰራለን። ያ ደግሞ ይሄ እንደዚህ ይቀርጽላችኋል። ሁላችሁ እንግዲህ ጋይስ የሁሉ በልተን ጠጥተን ግን አሪፍ ነበር። አይ 2200 ምናምን 2300 ነው 2400 ነው 2380 ብር ነው። በጣም አሪፍ ነው። በጣም አሪፍ ምግባቸውም አሪፍ ነው። እንግዲህ ምን ወደ ተከተሉ፣ ዝም ብላ ተከተሉ። ሰው ያሚቲ አሪፍ ሆነላት አይደል? ቆንጆ ነው ለአንተ አሪፍ ሆነልህ። ሰው ጋይስ እንግዲህ ቅዱስ ሄዷል፣ ሌላ ስራ ስላለው እሱ ሌላ ቦታ ላይ ሄዷል። ስለዚህ እና አማኒ ብቻ ነው የምንቆየው። እንግዲህ አማኒ ሌሎች ቪዲዮዎች ስለሚሰራ እሱ እንዴት እንደሚሰራ ቪዲዮ ከሱ በጣም ብዙ ትምህርት እንማራለን። አብረን እንከታተል። ሰብስክራይብ እያደረጋችሁ የትም እንዳትሄዱ። የትም መብላት ብቻ አይደለም፣ መብላት ብቻ አይደለም። በጣም ብዙ ሀስል ነገሮች አሉ። መብላቱ ቀላል ነው። ባይዘው ይሄን ቪዲዮ ለእናንተ ለማድረስ በጣም ከባድ ነገር አለው እና ከሱ ጋር ያው ላቤ እየሰከስኩ ነው። እንኳን ብቻ በጣም ብዙ ልፋት አለው፣ ግን በጣም በብዙ ልፋት ነው የሚመጣውና ሰብስክራይብ እናንተ ካላደረጋችሁ ወፍ ሰብስክራይብ ያደርጋችሁ ጋይስ። እንግዲህ ወላችሁ በልተን ጠጥተን ማለት ነው። ያው አሁን በድጋሚ እዛው 22 አካባቢ ጫማ ኮቤ ብራንድ እዛ ቪዲዮ የምሰራው ቪዲዮ አለ። እሱንም ደግሞ ይቀረጻል። ከዛ በኋላ ደግሞ ታይም ካለን ነው ሰዓት ካለን ፀጉራችንን ዝም ብለን እንቆረጣለን። ይሄንን ቅድም ፀጉራችንን ብለን ከዛ ወደ ጫማ ነበር ያለው ስናየው ቅድሚያ እንስራ እንዳይመሽብን ለካሜራ ምንም። እሱን ከሰራን በኋላ ደግሞ ቀጥታ ወደ እንትን እንገባለን። ስለዚህ ተከታተሉ። እንግዲህ ወላችሁ ያሚቲ ላይፍ ይሄ ነው እንግዲህ ስራ አይደል? አንዴ ታዲያ ብርን አውጥተህ እዚህ ድረስ ከፍለህ ከመጣ አይቀር ነገር አጠናቀም መመለስ ያለብህ በጣም ወደ ከተማ ስለሚወጣ ግድ ነው። ኦፍ ኮርስ ሰው ጋይስ እንግዲህ እንዳያችሁ ነው። ተከታተሉ። የትም እንዳትሄዱ ሰብስክራይብ ያደርጋችሁ አሳያችኋለሁ። እንዴት እንደምትሰራም ነገር ሰብስክራይብ ካፍላት እቺ በቃ ለመደብኝ እኮ ማን ኧረ በስመ አብ በጣም የለመደብኝ ነገር መጥፋት አለበት ስለማይቀር ኦፍ ኮርስ እያመለጠን ነው እንጂ በጣም የሆነ እንትን ሆኖብን አይደል። ሰብስክራይብ አድርጉ ምንድን ነው አድርጉ እና ይኸውላችሁ ዛሬ በጣም ብዙ ትምህርት ነው የወሰድነው። በጣም ብዙ ትምህርት ነው። እንጃ ስታዩ እንደ ሬዲዮስ ጋይስ እየደረስን ነው። አሳያቸው ተከታተሉ። አበባውን ለእሷ ነው ይዤ የመጣሁት ነገር ወደዚህ እንዴት ነው? በነገራችን የኔ ሱቅ ነኝ። ኧረ እባክሽ ይኸውላችሁ መጣችሁ ብዙ ግቡኛ ያሚቲ ሱቅ እንዴት ነው? ሰላም ነው? አንቺ ጫማዎች ያበሩ ናቸው። በስመ አብ ማይ ፌቨሪት ሹዝ አንዳንድ ቪዲዮዎች እያየሁ ነበር። የለም እዚህ አሁን ከሳምንት 2 ሳምንት ነው ቢሆን እንዴ ጋይስ እንግዲህ ኮንተንት እያሰብን ነው። ምን እንደሚሰራ አሳያችኋለሁ። እኔ ማሳየት ነው ያሚቲን ውሎ ዛሬ እያንዳንዱ ማሳያችሁ። ይኸው ባልጠፋ እንትን ይኸው ጫማ ላይ ያስገዛኝ ነው። ሲገዛ ጫማ ጥሩ ነው። ኤት ፎርስ አንድ ጫማ ካለ በቂ ታደክመዋል። ዱቄት ታደርገዋለህ እንዴ? እኔ ሁሌም ለብሰው
ይሄ ስንተኛ ኤርፎርስ ይመስላል ሲገምት? በዚህ 2 ዓመት ውስጥ 2 ዓመት አሁን ግን በቃ በ2 ዓመት ውስጥ ስንተኛ ይመስላል? በነጩ ስንት ነው? 4 ነው ነበር በነጩ። በጥቁሩ ስንት ነው? ኧረ በነጩ ቸክ ነበር። ኧረ እኮ ስንት ነው ያልፋል። ስንጨርሰው ድማር አንድ ልጅ ይሰራበታል። አንድ እንደመስገለ ለዳንስ ደግሞ አስበው በዳንስ ነው የሚያደርግ አሪፍ ነው። Few moments later. እሺ ዛሬ አሪፍ ቤት አለ እዚህ ኬጄ ሁለት የምትፈልገውን ጫማ እንባባላለን። ከዛ ንብረት እንባባልና ቆይሽ በቃ አንይት ነው ነገር ሁለት መርጥና አሪፍ ጫማ የመረጠ ኮሜንት ላይ አሪፍ ጫማ የመረጠ ማን ነው ኮሜንት አድርጉ። አሪፍ ጫማ የመረጠ ኮሜንት አድርጉ። ያው ቤት እንደዚህ ነው ማለት ነው። በጣም ዘን ይችላል። ለዛ አይተገዛም ይችላል። ተፈለግም ደግሞ ተማሪ ይችላል። ዋጋጋስ ማረግ ለምሳሌ እናንተ እንመጣለን ጫማ እንመርጣለን። ከዛ ጫገሳ አድርጋለሁ ገሳ አድርጋለሁ። ከዛ ባይታ አንደራለን ገሳ አድርጋለሁ። ተቀራራቢ ሆነ አሸናፊ ሆነ ጫማ ወሰደው ይስራፋል። ሁለቱም ስራውና ትመርጣለህ። ወስነ ለምን በቃ ኦዲየንስ እንትን ነው አንተ እንዳልኩ ባንተ ልጅ ኦዲየንስን ኮሜንት ላይ ማን አሪፍ ጫማ ይመርጣል? ግን ምን መርጠው አሁን አንተ ከለበስከው ልብስ ላይ እንደምታስበው ጫማ ነው እንደዛ ቢሆንና አትራክት ያደርጋል። ስለዚህ ማን ከለበሰው አለባበስ ጋር ማን አሪፍ ጫማ ይመርጣል? ሄድፎርስ ነው ጋይስ እንግዲህ ከዛ መጨረሻ ላይ ምን እናደርጋለን? መጨረሻውን ደግሞ መረጥ አንተ ነህ ተብዬ ደግሞ ምን ታደርግልኛለች? በቃው ነው የሚደረግልኝና ደግሞ ከአበባ ጋር ይሰጣል ማለት ያው ጋይስ እንግዲህ ይኸውላችሁ አይዲያ በጣም ኮሜንት ላደረገ ሰው ደግሞ አበባ ይሰጣል ማለት ነው። ጫማውም ይሰጣል። ዘይ ጋይስ እንግዲህ እንዳላችሁ ነው የቲክቶክ የምንሰራበትን እሱ ነው የቲክቶክ ቪዲዮ የሚሰራውና አይዲያ ሰብን ጨርሰናል። ስለዚህ ወደ ቪዲዮ እንዴት ቪዲዮ እንደምንሰራው ደግሞ አዛያችሁ ተከታተሉ። የትም እንዳትሄዱ። ያዘው ተከታተሉ። እየሰራን ነው የቲክቶክ ቪዲዮ እየሰራን ነው። ሰው እንዴት እየሰራን ነው ለማሳየት ነው። እንደዚህ አድርጌ ለእናንተ ያተጋሉት ይኸውላችሁ የቲክቶክ ቪዲዮአችንን ቀርጸን ጨርሰናል። ሰው ኤዲት አድርገን ነው የሚስተካከል ካለው ሳኔት ለማስተካከል ወሰናል ማለት ነው። ሰው እናስተካክለው ነው አማዲ ባለች ዛሬ ከፍ ብሎ እናንተ ከፍ ብላችሁ ተቀመጣችሁት። በጣም ሪስፔክታችን እኮ አይደለም ብራዘር። በጣም እኛ እናንተን ከፍ አድርገን ለማስቀመጥ ወራም ሳይን ኤኒዌይስ ጋይስ ብቻ ኤዲት አድርገን ደግሞ ያለውን ምናምን ነገር አይተን የሚስተካከል ካለ አስተካክለን አዲስም ከሆነ ደግሞ ቻው በለናቸው ከዚህ ቤት እንወጣለን ማለት ነው።
ሞት በስንት መከራ ጨረሰኝ ማለት ነው። በጣም በኋላ ምንድነው ቤት እገባለሁ፣ ትንሽ ማፋረጋለሁ። ከዛ በኋላ የሰራነው ቪዲዮ ፖስት አድርገን ላይቭ እንገባለን ማለት ነው። ሻፓችን እየሰራን አሁን አንተ ሁለት ልጅ ነው መሰለኝ። ታይም አልበቃም። በዛ ላይ በጣም ደከመኝ። ስንት ቪዲዮ የሰራን ማለት ነው? ሁለት ቪዲዮ። ስንት ሰዓት ወጣን? 8 ሰዓት። ምግብ ቦታ ላይ ቆየን። ምግብ ቦታ ያቺኛው ፒዛ ቆየ ትንሽ። እሺ አንድ ሰዓት ጠብቀናል ማለት ነው። አሪፍ ነበር ቆይታ ነው። ሌላ ጊዜ ደግሞ በአሪፍ ከጠዋት ጀምሮ እስከ ማታ እስኪመሽ ድረስ አብረን እንውላለን ማለት ነው። የእኔ ኃላፊነት ሙሉ ጨርሻለሁ። ሰብስክራይብ እያደረጋችሁ ቪዲዮ ከተመቻችሁ ሰብስክራይብ አድርጉለት። ያዘው ፋሚሊ ኤኒዌይስ እንዳላችሁ አሚቲ ያሚቲ በግማሽ እንደማሳየቻችኋለሁ። ሰው እንግዲህ በጣም በምን አይነት ስትራግል ውስጥ እንደሚያሳልፍ በምን አይነት በስራ ታይም እንደሚያሳልፍ አይታችሁታል። እንግዲህ ያሚቲ ሰው እንግዲህ የአሚቲ ፋሚሊዎች መጣችሁ ሰብስክራይብ አድርጉ። የኔ ፋሚሊዎች ሄዳችሁ አሚቲ ሰብስክራይብ አድርጉ። ከዙ ፋሚሊ ከመጣችሁ ያዘው ብላችሁ ኮሜንት ላይ አድርጉ። በሌላ ዩቲዩብ ቪዲዮ እስከምንገናኝ ድረስ ቻው። ጃኬት ረስታል። አይ